one of the things I plan to do መጽሐፍ ሪቪው ማድረግ ነው ወይም መጽሐፍ ዳሰሳ መስራት ነው። የምወዳቸውን መጽሐፎች እንዲሁም ላይክ ብንነጋገርባቸው ሐሳቦቻቸው ሊያነጋግሩ ይችላሉ ብዬ የማስባቸው መጽሐፎች ኦኬዥናሊ ሪቪው አደርጋለሁ ወይም ሐሳቤን እሰጣለሁ ማለት ነው። እና ዛሬ ሐሳቤን ልሰጥበት ወይም ደግሞ ሪቪው ላደርግ ያሰብኩት መጽሐፍ ምንድነው? ይሄ ነው። ምን ሆኛለሁ ይሰኛል። ይህ የአንተ ያንቺ ታሪክ ነው ይላል። በትዕግስቱ ዋልተ ንጉስና ቴዎድሮስ ተክለአረጋይ የተጻፈ መጽሐፍ ነው። እኔ እጅ ላይ ያለው 5ኛው እትም ነው፣ ግን አይገስ በጣም ብዙ እትሞች ተሽጧል። 10 ምናምን ድረስ ሄዷል። እና ኤኒዌይስ ያ በይዘቱም በቶፒኩም ባነሳውም ቶፒክ ጥሩ መወያያ ይሆናል ብዬ ስላሰብኩ ይህ መጽሐፍ ሪቪው ለማድረግ መርጫለሁ ማለት ነው ዛሬ። እና ምን ሆኛለሁ 240 ፔጅ ናት። በ7 ፔጆች የተከፋፈለ ነው። መግቢያ ያለው ዋቢ መጽሐፍቶች አሉት። እና ቤዚካሊ መጽሐፉ ስለምንድን ነው? የሰዎች የልጅነት ቁስል ወይም ደግሞ የሳይኪክ ውንድስ የምንላቸው ፍሩዲያን ተርም ነው። እና ሳይኪክ ውንድስ የምንላቸው ወይም ደግሞ የአእምሮ ቁስለቶች አሁን ያሉትን ሰዎች ዲፋይን ያደርጋሉ። ወይም ደግሞ የልጅነታችን ህይወት በልጅነታችን ያጋጠሙን ነገሮች አሁን ያለንበትን ህይወት ዲፋይን ያደርጋሉ የሚል ነው። እና እንደ መፍትሄም የተቀመጠው ነገር አሁን ላለው ነገር አሁን መፍትሄ መስጠት ሳይሆን ወደ ልጅነታችን ተመልሰን ልጅነታችን ሂል እንዲያደርግ ልጅነታችንን ማከም የሚል ነው። እና ያ የተወሰኑ ሀሳቦች አሉ። የእነሱን ሀሳቦች ለመግለጽ እሞክራለሁ ነው። ከዛ በፊት ግን ሳይኮሎጂስት አይደለሁም። ሶ ኦፒኒየንን ነው የምገልጸው። ደስ የሚለው ነገር ሳይኮሎጂ ለኦፒኒየን ክፍት ነው በአብዛኛው። ምክንያቱም አንድ ፈላስፋ ነበር፣ ካርል ፖፐር ይባላል። ካርል ፖፐር አንዳንድ ሳይንሶችን ሲዶ ሳይንስ ይላቸዋል፣ ወይም ደግሞ በአማርኛ ቀጥታ ስናመጣው የውሸት ሳይንስ ወይም ደግሞ ሳይንስ የሚመስሉ ግን ሳይንስ ያልሆኑ ነገሮች እንደማለት ነው። ግን ያ ማለት ሳይኮሎጂ አይሰራም እንደማለት አይደለም። ነገር ግን ለምሳሌ ኢምፒሪካል ሳይንስ አለ። ለምሳሌ ፊዚክስ ነው፣ ማቴማቲክስን ስናይ የሆነ ነገር ቲዮረም ከመሆኑ በፊት ቼክ ይደረጋል። ምንድነው? ይፈለጣል፣ ይቆረጣል ኤንድ ሶ ዘን ቲዮረም ሆኖ ይመጣል። ቲዮረም ሆኖ ሲመጣ ለምሳሌ ፓይታጎሪያን ቲዮረም እንዴ a square plus b square is equal to c square አይደለ? ይሄ ቲዮረም ነው። ሶ ሰምበዲ መቀበል ሰምበዲ ደግሞ አለመቀበል አይችልም። ፋክት ነው በቃ። ፓይታጎሪያን ቲዮረም ይሰራል፣ ወይም ደግሞ a square plus b square ምን ጊዜ c squareን ይሰጣናል እንደማለት ነውና ኢምፒሪካል ሳይንስ ነው፣ ተጨባጭ ነው፣ ይመዘናል፣ ይለካል። አይ ልክ ነህ ወይ ደግሞ ልክ አይደለህም ይባላል ነው። ሳይኮሎጂ ግን እንደዛ አይደለም። ኢትስ ሲዶ ሳይንስ ነው። ሲዶ ሳይንስ ነው ማለት ሁሉም ኦፒኒየን አለው። ያም ሰው የተለየ ኦፒኒየን አለው፣ ይሄም ሰው የተለየ ኦፒኒየን አለው። ፍሩድ የራሱ ኦፒኒየን አለው፣ ካርል ዩንግ የራሱ ኦፒኒየን አለው፣ ኤንድ ዘን ደግሞ አድለር ደግሞ የራሱ ኦፒኒየን አለው። ያ ማለት ግን ሳይንቲፊካሊ ፕሩቭ አይደረገም ወይም ደግሞ ሳይንቲፊክ ሜቶዶች የሉትም ማለት አይደለም። ሳይንቲፊክ ሜቶዶች አሉት፣ ግን ኦልዌይስ ለኦፒኒየንስ ክፍት ነው እንደማለት ነው። ያ ሶ ሲዶ ሳይንስ መሆኑ ወይም ደግሞ ኢምፒሪካል ሳይንስ አለመሆኑ ሁላችንም ኦፒኒየን እንዲኖረን ሳብጀክቲቭ እንዲሆን እንደየሰው ሳብጀክቲቭ ምርጫ እንደየሰው ሰዋዊ የሆነ ተቀባይነትና ልምድ ማንኛውም ነገር እንዲቀርብ ያደርጋል ማለት ነው። ሶ ከዛ መነሳታችን ትንሽ ጥቅም ይኖራል። ኦፒኒየን ነው እንጂ ግልጽ የሆነ ሳይንስ ወይ ደግሞ አይ እንደዚህ ነው ብለን መከራከር አይደለም ነው። ለመከራከር አንጠቀመው ለማለት ነው። ኤኒዌይስ ወደ መጽሐፉ ቀጥታ ስመጣ የተወሰኑ ፖይንቶች አሉኝ። ከነዛ መሀል የመጀመሪያው ጥሩ ጎኑ ነው። ጥሩ ጎኑ የምንለው የመጀመሪያው ነገር ለሜንታል ሄልዝ ያለን አዌርነስ ወይም ግንዛቤ ከፍ ማድረጉ ነው ብዬ አስባለሁ። የተሸጠበት መጠን የደረሰበት ሰዎች ጋር የደረሰበት መንገድ በጣም አሪፍ ነው። ምክንያቱም እንደኛ አይነት የአእምሮ ጤናን እና የአእምሮ ጤና ሕክምናን እና የአእምሮ ጤና እክልን እንደ ችግር ወይም ደግሞ እንደ ታቡ ለሚቆጥር ማህበረሰብ እንደማይወራ ቶፒክ ለሚቆጥር ማህበረሰብ በጣም እንደ ጥሩ መነሻ ነው። ሶ ሜንታል ሄልዝን ወይም ደግሞ የአእምሮ ጤናን በጣም ሲሪየስሊ እንድንወስደው በሚገባው ካሊበር እንድንወስደው መነሻ የሆነ ተዋጽኦ ያቀበለ መጽሐፍ ነው ብዬ አስባለሁ። እና መነጋገር መቻላችን እነዚህ ነገሮች አውጥተን ቀላል ነገር አይደለም ብዬ ስለማስብ ማለት ነው። ሁለተኛው ነገር እነዚህ ነገሮች ኢኒሺዬቲቭ ወስዶ ለመጻፍ የተሰደረ ዕውቀት አድርጎ ለማቅረብ መውሰድ የሆነ ኢኒሺዬቲቭ መውሰድ ቀላል ነገር ነው ብዬ አላስብም። ዩዥዋሊ ደግሞ
የተሰራ ኤክስፒሪየንስ ሲሆን የተቆየበት ኤክስፒሪየንስ ሲሆን ያንን ኤክስፒሪየንስ ወስዶ ከሰዎች ታሪክ ጨምቆ ቦዲ ኦፍ ኖሌጁ ኮንትሪቢዩት ለማድረግ መሞከር ቀላል ነገር ነው ብዬ አላስብም ማለት ነው። ስለዚህ ይሄ በጣም ጥሩ አፕሪሺየት ሊደረግ የሚገባው ነገር ነው በመጽሐፍ በተሰደረ መልኩ ማስቀመጥ መቻል። ሌላኛው ነገር ብዙ ሰዎች ራሳቸውን እንዲያዩ እድል የሰጠ ነው ብዬ አስባለሁ። በግንኙነታችን ውስጥ ምንድነው ያለው ችግር፣ ዛሬ ባለን ማንነት ውስጥ ያለው ፕሮብለም ምንድነው፣ ያለው ችግር ምንድነው፣ እንዴት መፍታት እንችላለን፣ እንዴት ማከም እንችላለን፣ እንዴት እነዛን ነገሮች አድረስ ማድረግ እንችላለን የሚለውን ጥያቄ በሙሉ ግምት ውስጥ እንዲከቱ ሰዎች ቀስ ብለው ዝም ብሎ ላጥላጥላጥ ሳይሆን ቀስ ብለው ራሳቸውን ቼክ እንዲያደርጉ አንዳንዱ ችግሮች ሳምሃው የዛሬ ብቻ ሳይሆን አብረው ተያይዘው ተቀጣጥለው የመጡ ነገሮች እንደሆኑ እንዲረዱ እድል ሰጥቷል ብዬ አስባለሁ። በዚህ ረገድ በጣም አፕሪሺየት ልናደርጋቸው ይገባል ብዬ አስባለሁ። ዘን ዳውን ሳይድ ወይም ደግሞ ቢስተካከሉ ብዬ የማስባቸው የተወሰኑ ነገሮች አሉ። የመጀመሪያው ነገር አጻጻፉ ነው። አጻጻፉ በራሱ በጣም ትራውማ የሚሰጥ አጻጻፍ ነው። በቃ ትራውማቲክ ነው የዚህ መጽሐፍ አጻጻፍ። ምክንያቱም አንዳንዱ ነገር በጣም ሪደንደንት ነው ወይም ደግሞ በጣም ተደጋጋሚ ነው እና ተደጋጋሚ ከመሆኑ የተነሳ በጣም አሰልቺ ነው። አንዳንዱ ቦታ በቃ ዘልዩ ልለፍ የሚያስብል ነው። ምንም የሥነ ጽሑፍ ውበትና ለዛ የለውም። ምንም በቃ ላይክ አንብቡኝ ወይም ደግሞ በቃ ከኔ ጋር ቆዩ የሚል ምንም ማባቢያ የለውም። በቃ የተዳጠ እውነት ነው። ዝም ብሎ በቃ ምንም ማባቢያ ያልተሰጠው ነገር ነውና እንደዚህ አይነት ነገሮች ደግሞ ሞር አፕሮች የሚደረጉበት መንገድ ሰዎችን በጣም የሚስብ መሆን አለበት ብዬ አስባለሁና የጽሁፉ ለዛ በጣም በቃ ለዛ የለውም ጽሁፉ በአጠቃላይ ማለት ነው። ከዛ ውጪ በጣም ኬስ ሴናሪዮ ይበዛል፣ የሰዎች ታሪክ ይበዛል። የገሊት ታሪክ ከገሊት ታሪክ ጋር ከተመሳሰለ በገሊት ታሪክ ውስጥ ማጠቃለልና ያንን ነገር ማውጣት ሲቻል በጣም ብዙ ኬስ ሴናሪዮ አንዱ ሰው ከአንዱ ሰው እስኪደበላለቅብን ድረስ በጣም ብዙ ኬስ ሴናሪዮች አሉት። ይሄ ራሱ በጣም የሚስተካከል የሚገባው ነገር። ስትራክቸር የለውም። አንዱ ምዕራፍ ውስጥ ይገባል፣ አንዱ ምዕራፍ ላይ ይወጣል ምናምን እና ለምሳሌ የመፍትሄ ከተባለ መፍትሄው ላይ ፎከስ አድርጎ መጻፍ ነው እንጂ መልሶ ወደ ችግር ትንተና መመለስ በጣም አንባቢን የሚያሰለችና የሚያታክት ነገር ነው ብዬ አስባለሁና እሱ መስተካከል አለበት ብዬ አስባለሁ። ስትራክቸርድ በሆነ መልኩ ኦርጋናይዝ በሆነ መልኩ መጻፍ አለበት። ኢንተርቪወሩ ራሱ ደግሞ የት ነው? ለምሳሌ በኢንተርቪው ፎርማት መጻፉ ጥሩ ነው። ከሚሰጣቸው ጥቅሞች መሃል አንደኛ ሳይኮሎጂስት የሚዘላቸውን ነገሮች ኢንተርቪወሩ እንዲያሳያት ማድረግ መቻሉ ነበር ብዬ አስባለሁ። እና ቅርብ ጊዜ የሆነ መጽሐፍ ያነበብኩ ነበር ዘ ካሬጅ ቱ ቢ ዲስላይክድ የሚልና እሷም በዛ በኢንተርቪው ፎርማት የጻፉና ላይክ ፊሎሶፈርና አንድ ወጣት ናቸው። ፊሎሶፈሩ የሚዘላቸውን ኦቨርሉክ የሚያደርጋቸውን ፖይንቶች ይሄ ወጣት ያስታውሰዋል። ሶ ለኛ በዛ ውስጥ ጥሩ የሆነ ዲያሎግ፣ በዲያሎግ ውስጥም ደግሞ ጥሩ የሆነ እውቀት እንድናገኝ ያደርገናል ማለት ነው። እዚህ መጽሐፍ ላይ ግን ኢንተርቪወሩ ሚናው ምን እንደሆነ አይታወቅም። ሳማው አንዳንዴ ብቻ ይጠቀሳል፣ ቴዲ ምናምን ይባላል። ከዛ ውጪ ግን ለመጽሐፉ የእሷን ቃል ወስዶ ትራንስክራይብ ከማድረግ ውጪ ከመጽሐፍ ውጪ የጨመረው ነገር ምንድነው ቢባል ብዙ የሚታይ ነገር የለም ማለት ነው። ስለዚህ ይሄ ራሱ ያጻጻፉን ቴክኒክ በጣም አሰልቺ እንዲሆን ያደርገዋል። መጽሐፉን በጣም ለማንበብ የሚያታክት እንዲሆን ያደርገዋል። ይሄ መስተካከል አለበት ብዬ አስባለሁ። ዘ ሰከንድ ዋን እና ትልቁ ችግር ብዬ የማስበው ነገር ሁሉ ነገር ቻይልድሁድ ላይ ማሳበቡ ነው። ሁሉም ነገር ሳይኮክ ውንድ ነው ወይም ደግሞ ሁሉም ነገር የአእምሮ ቁስለት ነው ብሎ ማስቀመጡ ነው። በእርግጥ የልጅነቶቻችን የአእምሮ ቁስለቶች አሁን ላለንበት ህይወት ኮንትሪቢዩት አያደርጉም። አሁን ላለንበት የግንኙነት ችግር፣ አሁን ላለንበት የባህሪና የማንነት ችግር ኮንትሪቢዩት አያደርጉም ማለት አይደለም። ነገር ግን ሁሉም ነገር ቻይልድሁድ ላይ ማሳበብ ይችላል። ይሄ ቴዎሎጂካል የሆነው ወርልድ ቪው አለ አይደለም? ላይክ ሁሉም ነገር ከሆነ እንትን ነው የመጣው ከሚለው ውጪ ደግሞ አይ እዚህ ጋር ደግሞ እኔ ሬስፖንሲብል ነው መሆነው እዚህ ጋር አይ ይሄ እኔ ችግር ነው ብለን ባላንስ ለማድረግ የምናስቀምጥበት ሜተድ የት ጋር ነው? ሁሉ ነገር እንዴት ቪክቲም ይሆናል? ቤተሰብና ሶሳይቲ ሁሉ ነገር የኛ ድርሻ የት ጋር ነው? እኛ ሁሌ በፓስታችን ብቻ ዲፋይን የምንደረግ ሰዎች ነን ነው ዘን ሰዎች መሆናችን ምኑ ጋር ነው? ሁሌም ቻይልድሁዳችን ብቻ ከሆነ እኛን አፌክት የሚያደርገው እኛ አሁን ላለንበት ነገር መች ነው ሬስፖንሲብል የምንሆነው? ያንን ያሳያል። ሌላው ችግር ሰዎች ከኢቪል ውስጥ ኤክስፒሪየንስ ኢቪልን ወይም ደግሞ ክፋትን ኤክስፒሪየንስ አድርገው ጥሩ ሊሆኑ አይችሉም ነው። ኢቪልን ኤክስፒሪየንስ ያደርጉ ሰዎች ጉድ ሊሆኑ አይችሉም። አቢዩዝን ኤክስፒሪየንስ ያደርጉ ሰዎች ሁሉ አቢዩዘር ይሆናሉ ወይ? ጆርዳን ፒተርሰን ኒቼን ጠቅሶ ይሄን ፖይንት ያነሳል 12 ሩልስ ላይ መጽሐፉ ላይ እና ሁሉም አቢዩዘር
አቢዩዘር አይሆንም። ምክንያቱም በዛ ሜትር ከሄደ ለምሳሌ አንድ አባት እዛ ላይ የሚያነሳው አንድ አባት 3 ልጆች አሉት እንበል። 3ቱ ልጆች አቢዩዝ ያደርጋቸው። እነዛ አቢዩዝ የተደረጉ ልጆች እያንዳንዳቸው 3 ልጅ ወለዱ እንበል። በዚህ ሜትር ከሄድን ከ20 ትውልድ በኋላ ከ20 ጄኔሬሽን በኋላ ዓለም ላይ ያለ ሰው በሙሉ አቢዩዘር ነው የሚሆነው ማለት ነው በዚህ አካሄድ። ስለዚህ የት ጋ ነው ያ ዲፍረንስ ያለው? ያ ደግሞ አይደለም። አሁን ዓለምን ስናይ ሁሉም ሰው አቢዩዘር አይደለም፣ ሳም ኦፍ ዘም አሉ። ስለዚህ ማቴማቲካሊ ራሱ አያስኬድም ይሄ አጠቃቀም። ሰዎች ለምሳሌ አቢዩዝ የሚያደርግ አባት ካለው አንድ ሰው አይቶ አቢዩዝ ተደርጎ አድጎ አይ እኔ ለልጄ እንደ አባቴ አይነት አባት አልሆንለትም፣ እኔ የተሻልኩ አባት ሆናለሁ ሊል አይችልም ወይ? እነዚህ ነገሮች ግምት ውስጥ መግባት ነበረባቸው ብዬ አስባለሁ። ሁሉም ነገር ኢትስ ኖት አባውት ቻይልድሁድ ነው። ሌሎችም ነገሮች አሉ። በጣም ደግሞ ሌላው ነገር መስተካከል ያለበት ነገር ሪዳክሽኒስት ቪው አለው። በጣም ዓለምን ማቅለል፣ የሰው ልጆችን ችግሩ በሙሉ ማቅለል፣ ውስብስብ ነገር በሙሉ የሆነች ቦክስ ውስጥ ከቶ ለዛች ቦክስ አንድ ቁልፍ ለመስጠት አንድ ሕክምና ለመስጠት የሚደረግ ጥረት የሚመስሉ ነገሮች አሉት ብዬ አስባለሁ። እነዛ ነገሮች ልክ አይደሉም። የሰው ልጅ በጣም ውስብስብ ፍጡር ነው። ኬሚካል ሪአክሽኖች አሉ፣ ሆርሞናል የሆኑ ነገሮች አሉ ምናምን። ዛሬ እኔ አክት የማደርግበት ወይ ሁሌ ራሴን ዲፋይን የሚያደርግ ነገር አይደለም። ሰምሃው ዛሬ የሆንኳቸው ነገሮች በሙሉ ከሆነ ነገር የመጡ ድራይቭ የተደረጉ ነገሮች አይደሉም ብዬ መውሰድ ይችላል። እና ደግሞ ሌሎች ኮፋውንዲንግ ፋክተሮች ውስጥ ለምሳሌ እኔ ዛሬ ፋይናንሺያል ስታትስ ጥሩ ካልሆነ ኢኮኖሚካሊ ጥሩ ካልሆነ ወይም ደግሞ ፖለቲካሊ የሚሰማኝ የመጠቃት ስሜት ካለ ሶሻሊ ያለኝ ፖዚሽን ልክ ነው ብዬ ካላሰብ እነዚህ ነገሮች ሁሉ ወደ ምን ሊመሩኝ ይችላሉ? ወደ ችግር ወይ ደግሞ የግንኙነት ችግር ሊመሩኝ ይችላሉ። የግንኙነት ችግር ሁሉ ከልጅነት ጠባሳ ብቻ ሳይሆን ዛሬ ገንዘብ ስለሌለ ሊመነጭ አይችልም ወይ? ዛሬ በፖለቲካሊ የተጨቆነ ማህበረሰብ ክፍል ስለሆንኩ ምንድነው ሊመነጭ አይችልም ወይ? ዛሬ ሶሻሊ ያለኝ ቦታ አክሴፕት ማድረግ ባለመቻሌ ሊመነጭ አይችልም ወይ? እንጂ ሁሉ ነገር ወስደን ልጅነት ላይ ምናምን ደፍድፈን ማስቀመጥ እንችላለን ወይ ነው። ይሄ ራሱ አናዘር ፕሮብለም ነው ብዬ ነው ማስበው። ሌላው ብዙ ደፋር የሆኑ ድምዳሜዎች አሉት ብዬ አስባለሁ። ከነዛ መሃል አንደኛው ለምሳሌ እዚህ ጋር ምልክት ያደረኩበት አለ። ለምሳሌ ገጽ 35 ላይ ደራሲያን፣ ገጣሚያን፣ ሳሊያን፣ ዘፋኞች ራሳቸው ደህና ሲሆኑ ስለ ፍቅር ያላቸው አመለካከት አዎንታዊ ይሆናል። እነዚህ የፈጠራ ሰዎች ራሳቸው ውስጣቸው ያልታከሙት ህመም ካለ እሱን የፈጠራ ድርሰት አድርገው ለዓለም የሚያደርሱት ይላል። ሪሊ ማለት ሁሌ ላይክ አርት ማለት ሁሌ የራሳችንን ችግር መናገር ብቻ አይደለም። ኢምፓቴቲክ የሆነ ፓርት አለው። ያ ማለት ምንድነው? ያልታመምነውን ህመም በሰዎች ቦታ ገብተን የመታመምን የነሱን ችግር የመጻፍ የነሱን ችግር የማጉላት የነሱን መፍትሄ እንዲያገኙ የማድረግ ነገር ነው። ዩኒቨርሳል ነው እንጂ አርት ስለራሳችን ብቻ አይደለም። ብዙ ቦታ ግን እንደዚህ ፊልምን እና የመሳሰሉትን በጣም እንዴት ነው ለችግሮቻችን መንስኤ እንደሆኑ አድርጋ ታነሳለች። እና ይሄ ያው ልክ ነው ብዬ አላስብም። ዩዥዋሊ እንደውም ብዙ ፊልሞች ብዙ የጥበብ ስራዎች ሰዎችን ሂል አድርገዋል። ሰዎችን ፐርሲቨር እንዲያደርጉ በጽናት እንዲቆዩ እንዳይሰበሩ ምናምን አድርገዋል። እነዛ ነገሮች ለምንድን ነው ያልታዩት? ለምንድን ሁሉ ነገር ሪዳክሽኒስት በሆነ መልኩ እንዲቀርብ የተደረገው? ይሄም ሌላ ችግር ነው ብዬ አስባለሁ። ኤኒዌይስ ዛላስቱ አንድ ደግሞ ምንድነው ለምሳሌ የሚጠቀሱ ተርሞች አሉ። ለምሳሌ ኤምዲአር which is the ቴክኒክ ማለት ነው። የተጠቀመችው ቴክኒክ ነው። ያ ቴክኒክ ይጠቀሳል፣ ይነሳል። ነገር ግን ስቴት ብቻ ተደርጎ ነው የሚያልፈው ያ ቴክኒክ። ለምንድነው እንዴት እንደሚሰራ somehow የተወሰነ ያህል ዲስክሌመር እንዴት እንደሚሰራ የተከተለቻቸውን መንገዶች እዚህ ደረጃ ላይ ለመድረስ ፔሸንቶቿም ወደዛ ነገር አግባብቶ ለመክተት የተጠቀመቻቸው ሜትዶች ለምን አልተጠቀመችም? ሪሰርች ነው አይደል somehow። ስለዚህ ለቦዲ ኦፍ ኖሌጅ ኮንትሪቢዩት እንዲያደርግ ሰዎችን ያግባባችና ያመጣች እስከሆነ ድረስ ለምንድነው ዓለም አቀፍ ሪሰርቾች እዛ ውስጥ ያልተጠቀሱት? ኤምዲአር ምንድነው ማስታወቂያው ምናምን እነዚህ ነገሮች መምጣት አለባቸው ብዬ አስባለሁ። ካልሆነ ግን ሰዎች በሙሉ በጥቂት እውቀት ጥራዝ ነጠቅ በሆነች እውቀት ተነስተው ራሳቸውን ሰልፍ ዲያግኖስ ሊያደርጉ ይችላሉ። አሁን የተለመደ ነገር ነው። ሰዎች ትራውማ የሚለውን ቃል ኦሲዲ ያለብኝ፣ አንዛይቲ፣ ዲፕሬሽን እንደዚህ አይነት ተርሞች አሉ አይደል? ባይፖላር፣ አውቲዝም እነዚህን የመሳሰሉ ተርሞች ኤክስፕሎይት የማድረግ ነገር አለ። ሰዎች ለሚመቻቸው ነገር ቆንጽለው እየተጠቀሙ ሰልፍ ዲያግኖስ እያደረጉ ራሳቸውን በጣም ብዙ ችግር ስለሚፈጠርና ከሰዎች ጋር መግባባት ከባድ እየሆነ ስለመጣ ማለት ነው።
ስለዚህ ነገሮች ፕሮፌሽናል ሄልፕ እንደሚፈልጉ ማስቀመጥ ነበረባቸው ብዬ አስባለሁ። ዘላስቷን መጽሐፉ የመፍትሄ ያለ የሚያስብል መጽሐፍ ሆኖ አግኝቼዋለሁ። በመጽሐፉ የመጨረሻ ፔጆች ላይ የተወሰኑ መፍትሄ ለማስቀመጥ ጥረት አድርጋለች። የተወሰኑ ፔጆች ላይ ሰማው የተወሰኑ መፍትሄዎችን ለማስቀመጥ ጥረት አድርገዋል። ነገር ግን በቂ አይደለም ብዬ ነው ማስበው። ሰዎችን ለምሳሌ ይዘናቸው ከመጣን በኋላ ችግሮቻችሁ እነዚህ ናቸው፣ ህመሞቻችሁ እነዚህ ናቸው ብለን ከመጣን ወዲህ የምንሰጣቸው የሆነ ሜዲኬሽን ሊኖር ይገባል። ሰምሃው ሁሉም ነገር ለአንድ ሰው ቴይለር ተደርጎ የሚሰራ ሊሆን ይችላል፣ ወይም ደግሞ በዛች በሴሽኑ ወቅት የሚፈታ ነገር ሊሆን ይችላል። ግን ጄነራሊ እነዛ ያስቀመጧቸውን መፍትሄዎች ትንሽ ለማብራራት ጊዜ ይወስዱ። ለምሳሌ ናቹራል የሆነ አፕሮች አለ አይደለ? ናቹራል ሳይሆን ስፒሪቹዋል የሆነ አፕሮች ምናምን ተጠቀሙ ብለዋል። እነዛ ስፒሪቹዋል መንገዶች ተዘርዝረዋል። ግን ሰዎች እንዴት ነው እነዛን ሃንድል ማድረግ የሚችሉት? እንዴት ነው በዛው ስኮፕ አፕ አድርገው መቀጠል የሚችሉት ነገሮች በሙሉ መፍትሄዎቹ አልተጠቀሱም ብዬ ነው ማስበው እና መፍትሄዎቹ በጣም መጠቀስ ነበረባቸው። ወይ ደግሞ በሌላ ቅጽ ወይ በሌላ መጽሐፍ ልትመለሱባቸው አስባችሁም ከነበረ ችግሮቹ እነዚህ ናቸው፣ መፍትሄዎቹ ደግሞ እንደዚህ እናቀርባለን ብላችሁ ሰማው ሰዎች ኤክስፔክት እንዲያደርጉ ማስቀመጥ ነበረባችሁ ብዬ አስባለሁ እና መፍትሄ አልተቀመጠለት። ዝም ብለው ሰዎች ችግራቸውን ብቻ ማወቃቸው የመፍትሄው 50% ነው ቢባልም 50% is not በቂ when it comes to እንደዚህ አይነት ስፔሲፊክ ሲቹዌሽን ማለት ነው። ስለዚህ እነዛ ነገሮች መጠቀስ ነበረባቸው ብዬ አስባለሁ። ኦቨርኦል ግን ከሞላ ጎደል በጣም ጥሩ መጽሐፍ ሆኖ አግኝቼዋለሁ። ሰዎች ቢያነቡት የሚጠቀሙበት ነው ብዬ አስባለሁ። ብዙ ሀሳብ ብዙ ውይይት የሚፈልግ ነው ብዬ አስባለሁ። አሰ ፓዮኒር አሰ ፈርቀዳጅ ቴንኪዩ ልንላችሁ ይገባል እና እናንተም ብታነቡት ሁላችሁም በጣም የምትጠቀሙት ሰማው ደግሞ ራሳችሁን ማየት የምትችሉባቸው የግንኙነታችሁን ችግሮች ማየት የምትችሉባት መጽሐፍ ነው ብዬ ፕራውድሊ መናገር እችላለሁ። በራሴ ግምገማ 7 ከ10 ሰጥቼዋለሁ መጽሐፉን። እነዚህ ነገሮች የሚስተካከሉ ከሆነ ኦቨርኦል አሪፍ መጽሐፍ ወደ መሆን ይመጣል ብዬ አስባለሁ። ኤኒዌይስ ግን ቴንኪዩ ቬሪ ማች ይህ መጽሐፍ ለጻፋችሁ ሰዎች እና እንድታነቡት ጋብዛለሁ። ቴንኪዩ